የሚያያት ሰው ሁሉ ደህና እንደሆነች ነው የሚያውቀው። ልክ ህይወቷና ህልሟ እንደተሳኩለት። ምናልባትም ገሃድ ከወጣው ጥርሷ ስር ተደብቆ የሚነፋረቅ ሰው እንዳለ አይገምቱም። ሳቂታነቷን እንደ ደስተኝነት ቆጥሮት ቢሆንስ? ለነገሩ አይፈረድባቸውም። ከትልቅ ከትንሹ ጋር ስትፍለቀለቅ ነው የምትታየው። ከአለሌው እስከ ጭምቱ ከእርሷ ጋር መላፋትን ይወዳል። ለአንዲት ቅጽበት እንኳን ፊቷ ሲጨማደድ አይኗን ሲያወርድ ታይቶ አይታወቅም። ስትስቅ እንደሚያምርባት ሁሉም ሰው ይስማማበታል። ለዛም ሳይሆን አይቀርም ከንፈሯ ጥርሷን መሸፈን የማይወድ። እኔ እንኳን እገረማለሁ። በውስጡ ያለውን ጥቁር ሐዘን፣ እያገረሽ የሚያቃጥላትን ጠባሳ፣ የሚለበልባትን ንዳድ እሳት እያወቅኩ ጭራሽ ሐዘን እንኳን እንዳላገኛት እምላለሁ። የፈገግታዋ ንጹህነት ከኋላው ያለውን ጨለማ ይሸፍንብኛል። ሰው እንዴት ግን ይህን ያህል ውስጡን መደበቅ ይችላል? አይዞሽ ብዬ ላጽናናት በስንቱ ትሁት አገኛትና እርሷ በሚጣፍጡ ቃላቶቿ ተመስጠኛለች። ላጽናናት የሄድኩት ልጅ እኔው ራሴ ተጽናንቼ ቀለል ብሎኝ ይመለሳሉ። መቼ ተሰማኝ? ሁሉም ያልፋሉ እንዴ ያልኩትን የሚያበረታታ ቃልን ይዛ ፍርፍር ትላለች። ምንድን ነው የሚያስቅሽ? አትመልስልኝም። እንደገና እጅ ላይ ድፍት ብላ ለዚያ ያለው ሳቋን ትለቀዋለች። ሳልወድ በግድ አብሬ ትስቃለሁ። እንደ ተጎዳች እያወቅኩኝ ፊቷን ትክ ብዬ አየውና ራሴን ማመን ይከብደኛል። ከመልኳ ላይ ክፋት ያላገኛት የሕፃን ልጅ ነፍስ ነው የምትታየኝ። አንዳንዴማ ምን ነው እሷን በሆንኩ እላለሁ። ምን አለ ሁሉንም ነገር ወደ ጎን ገሸሽ አድርጌ እስከ ወዲያኛው መሳቅ ብችል፣ ምንም እንዳልተፈጠረ ካገኘሁት ሰው ጋር ደስተኛ መሆን ብችል እላለሁ። ከኔ በላይ ከሚያውቃት ከሩቅ ሰው ምን እንደደረሰባት ሰምቼ ግማሽ ጎኔ በድን ሆኖ ቤቷ ስደርስ ምንም እንዳልተፈጠረ ተንደርድራ ትጠመጠምብኛለች። በውስጥ እያነበው ቤቱ የደረስኩት ልጅ የመጣሁበትን ምክንያት ራሱ ረስቼው የማጤ ቆጡን እየቀባጠርኩ አመሻለሁ። ይሄ ነገር አንዴ ብቻ አይደለም የተፈጠረው፣ በተደጋጋሚ ነው። ባህሪዋ ለጭምትነት አይመችም። አይኗ ውበትን ሲናገር እንጂ ሲያለቅስ አያምርበትም። ፈገግታዋን የቱንም ያህል ጥቁር ጠባሳ ያለበዝዘው ከገደል አፋፍ ላይ ቆማም እንኳን በእርጋታ መራመድ ትችልበታለች። እንደ እርሷ የተጎዳ ሰው አላየሁ። እንደ እርሷ የህይወትን መሪር ገፈት የቀመሰ ሰው አላጋጠመኝም። ግን ደግሞ እርሷ ያላትን ንጹህ ፈገግታ ማንም ላይ አይቼው አላውቅም። ከፊቷ ላይ የሚንጸባረቀውን ደስተኝነት ደስተኛ ነን ብለው ከሚያስቡ ሰዎች ላይ እንኳን አላስተዋልኩትም። እንደዚያ ነች።